ከፊንቴክ ኢንቨስትመንት ጋር በተያያዘ ንብረታቸውን እንዳያንቀሳቀሱ የታገዱ የሚዲያ ተቋማት፣ አርቲስቶች፣ ቲክቶከሮች፣ የተለያዩ ግለሰቦች ታግዶ የነበረው እግድ ተነስቷል የሚል ዜና በፍጹም የተሳሳተ ነው። ሲጀምር ስለመታገዱ ማንም ሶሻል ሚዲያ አካባቢ መጥቶ የተናገረ ሰው አልነበረም። ትላንትና እኔ ነኝ የነገርኳችሁ። በ24 ሰዓት ውስጥ መጥተው እግዱ ተነስቷል የሚሉ ሰዎች እየመጡ ናቸው ያሉት። ይሄ ምን ታስቦ ነው የሚለውን ለማየት ከሞከርን ፊንቴክ ላይ ከ1000 እስከ 1300 ቪክቲሞች አሉ። እነዚህ ቪክቲሞች መጀመሪያውኑ እንዳይሰባሰቡ ተደርጓል። እንዳይሰባሰቡ የተደረገበት ምክንያት ከተሰባሰቡ ፓወር ይኖራቸዋል። የተለያዩ የመንግስት አካላት ጋር ይሄዳሉ፣ መክሰስ ይችላሉ፣ ዲስከሽን ያደርጋሉ፣ የተለያዩ ችግሮቻቸውን መፍታት ይችላሉ። እነዚህን ሰዎች ወደ ህግ ማቅረብ ፓወር ይኖራቸዋል። ስለዚህ እንዳይሰባሰቡ ነው የተደረጉ። ተሰባስበው ከተገኙ ደግሞ የተለያዩ ሎቢዎችን መሀል ላይ በማስገባት ቪክቲም እንደሆኑ ከነሱ ጋር መሀል ያስገቧቸውና እነዛ ሰዎች እንዲበትኗቸው ሲከፈላቸው ጭምር የነበሩ ሰዎች ናቸው። ከዚህ በተጨማሪ እንደዚህ አይነት ሐሰተኛ ወሬዎችን በመዛት ተስፋ ማስቆረጥ፣ እነዛን ሰዎች ወደ ህግ እንዳይሄዱ ተስፋ ማስቆረጥ ውስጥ የተገባ ስለሆነ ይሄ ዜና በፍጹም የተሳሳተ ነው። ሲጀመር እነዚህ ሰዎች የተበተኑ ናቸው። 2፣ 3፣ 4 እየሆኑ ነው ክስ የመሰረቱት እንጂ አንድ ላይ 1300ዎቹም አንድ ላይ ክስ አልመሰረቱ። የአንዱ ሲነሳ የአንዱ ኦልሬዲ ታግዷል። በጣም ብዙ እግዶች ናቸው የመጡት ተከፋፍለው ስለሄዱ ወደ ፍርድ ቤት ማለት ነው። ስለዚህ ሲጀመር እነዚህ አርቲስቶች ነን ምናምን ነን የሚሉ ሱፋቸውንና ምላሳቸውን ብቻ አጣፍጠው የሚንቀሳቀሱ ሰዎች የባንክ አካውንታቸው ላይ እኮ እስከ 100 ብር ድረስ ነው የተገኘው። ማክሲመም 1 ሚሊዮን ብር ነው የተገኘው። ይሄ ምንን ያሳየናል? መጀመሪያውኑ ካሹን አሸሽተውታል። ወደ ፍርድ ቤት የሄዳችሁ ሰዎች ፍርድ ቤትን እመኑ። የተለያዩ ችግሮች ቢያጋጥሟቸውን ፍርድ ቤትን እመኑ። ትኩረት የምታደርጉት ደግሞ የማይንቀሳቀሱ ሀብት ላይ አድርጉ። መሬት ላይ፣ እቤት ላይ፣ ግፋ ካለ ደግሞ ተሽከርካሪዎቻቸው ላይ። እነዚህ አካባቢ ነው የተሻለ ውጤት የተገኘው። አሁን እግዱ ተነስቷል የሚል ዜና ከሰሙ ሰዎቹ እነዚህን ንብረቶች ለመሸጥ ጊዜ ያገኛሉ። አንዱም ትኩረት የተደረገው ይሄንን እንትን ለማለት ነው። ስለዚህ እነዚህን ነገሮች ላይ ትኩረት አድርጉ። ሁለተኛ ሌላ ሚዲያ ተቋማትም ጨምሩበት። ይሄን ሲያስተዋውቀው የነበሩ እነ ኢቢኤስ፣ ኢቢሲ ያሉ ትላልቅ ተቋማትንም ጨምሩባቸው። ስለዚህ በእንደዚህ አይነት ሁኔታ ሳትደናገጡ የጀመራችሁበትን እንትን ቀጥሉ ለማለት እወዳለሁ። በስተመጨረሻ ብዙ ሚስጥሮች ብዙ ጉዶች ላወራ ስለሆነ ስልካችሁን ከህፃናት ታረቁልኛላችሁ። ሁላችሁም ይሄ ቪዲዮ ሊጠፋ ስለሚችል ለታሪክ ይቀመጥ። ሁላችሁም ሼር ፋቨራይት አድርጉት። ሁላችሁ ኮፒ ሊንክ እያደረጋችሁ ታዳምጡኛላችሁ። ይሄ በምስሉ ላይ የምትመለከቱት ልጅ ኢትዮጵያዊ ወንድ ነው። ጡቱን ያስቀየረ፣ ደረቱን ወደ ጡት የቀየረ፣ ከዛም አልፎ ከንፈሩን ያሰራ፣ ፀጉሩን ያሰራ እና ደግሞ መራቢያ አካሉን ጭምር ያሰራ ዲዲ የምትባል በቲክቶክ ስሟ ግን ደግሞ መጀመሪያ ወንድ የነበረ ፍጡር ነው። እግዚአብሔር ወንድ አድርጎ የፈጠረው ማለት ነው። ይሄ በምስሉ ላይ የምትመለከቱት ደግሞ አሹ ይባላል። እዚህ ቲክቶክ ላይ በርካታ ተከታዮች ያሉት ግን ደግሞ በትምህርቱ ሰቃይ የነበረና ትምህርቱን አቋርጦ ቲክቶክ የሚሰራ ወንድማችን ነው። ተመልከቱ። አሁን ዛሬ በጣም የምናገረው ሚስጥር አለ። ሁላችሁም ታዳምጡኛላችሁ። ልጆቻችሁ ማትረፍ ከፈለጋችሁ፣ ኢትዮጵያዊነት እንደ ኢትዮጵያዊነት እንዲቀጥል ከፈለጋችሁ ይህን ቪዲዮ አዳምጣችሁ ሁላችሁም ለብዙ ሰው ሼር ታደርጉልኛላችሁ ማለት ነው። ይህ ወጣት በጣም ህፃን ልጅ ነው። በትምህርቱ ከ525 በላይ የ12ኛ ውጤት አምጥቶ ዩኒቨርሲቲ የገባ ነው። ትምህርቱን አቋርጧል። እንግዲህ ይሄ ልጅ ማንን ይከተላል? እቺን ሴት የምትመስል ግን ከዚህ ቀደም ደግሞ እግዚአብሔር ወንድ አድርጎ የፈጠረው ፍጥረትን ይከተላል፣ ያወድሳል፣ በርካታ ንግግሮችን ይናገራል። ወንድማችን አሹ ለበርካታ ጊዜ ስረዳ ቆይቻለሁ። እውነትም ሆርሞኑ ነው፣ እውነትም እግዚአብሔር እንደዚህ አድርጎ ስለፈጠረው እባካችሁ አትግፉት፣ አትስደቡት እያልኩ የምከራከርለት ልጅ ነበር። ግን ደግሞ አሁን ወጥ ረገጥክ፣ መስመር አለፍክ። እንደዚህ አይነትን ሰው ስትረዳ ነገ ልጄንም ልትበክል ስለምችል ነገ የምወልደው ልጄም ልክ እንደዚህ አይነት ሰው እንዲከተል
መንገድ እየከፈትክ ስለሆነ አሁን መንገድን አቋርጥልሃለሁ ማለት ነው። አርፈ ተቀመጥ። በውስጥ ላወራ ሞክሬያለሁ። አርፈ ተቀመጥ። አለበዛ ግን ቲክቶክ ላይ እንድትኖር አላደርግህም። ከምር የምልህ ከዚህ በኋላ ትምህርት እናት አለች፣ በጣም ውድ እናት። በትምህርት ውጤታማ ነህ፣ ገና ልጅ ነህ። ከእንደዚህ አይነት ነገር ጋር በተለይ ወንዶች ጥፍር ቢሰሩ ችግር የለብኝም። በተለይ እንደዚህ አይነት በጣም ብልግና የሆነ በጣም ከኢትዮጵያዊነት ባህል የወጣ ንግግሮችን ከተናገርክ ከዚህ በኋላ ምን ዘምተው አካውንት ላይ ብቻ አይደለም በህግ የሚያስጠይቅም ስራ እየሰራ እንደዚህ አይነት ሰዎች እንደዚህ አይነት እግዚአብሔር ወንድ አድርጎ ፈጥሯቸው ወደ ሴት የተቀየሩ እንደዚህ ደግሞ እኔ እንደዚህ አይነት ሰዎችን የምታገዙ የምትረዱ የምትደግፉ ሰዎች እናንተ ኢትዮጵያ አይደላችሁ። ትውልድን እየበከላችሁ ስለሆነ አንታገሳችሁም። በዚህ አጋጣሚ ላይ ውድ ኢትዮጵያውያን ሴትና ወንድ እንዲጠላላ በማድረግ ሴት ልጅ ትጨቆናለች፣ ትበደላለች፣ ትገፋለች። አዎ ትክክል ነው። አሁን የመጡት ግን ለሴት ጥበቃን እንቆማለን የሚሉ ሴቶች ግን ከፍተኛ የሆነ የወንድ ጥላቻ፣ ሴት ብቻዋን እንድትኖር ወንድ እንድጠላ በማድረግ ሴትና ሴት እንዲሆን ወንድና ወንድ ብቻ እንዲሆን ይሄ የማንፈልገውን ተመሳሳይ ጾታ በሀገራችን ላይ እንዲስፋፋ በማድረግ እየሰሩ ያሉ ገንዘብ ተከፍሏቸው እየሰሩ ያሉ አካላት ስላሉ ጥንቃቄ እንድታደርጉ ዶን። እሺ በሁለት ሻርክ ይሁን። እሺ ችግር የለም። አይሰጥም፣ ይሄ ሰውዬ አይሰጥም። ኧረ ይሰጣል፣ ይሰጣል። ይሄ ደሃ ዘፋናይ ነው፣ እንዳንተ ኢንተርናሽናል አይደለም። ይሰጣል። አይሰጥም አልኩ እኔ ስንት ጊዜ ባላሁት አይሰጠኝም። ይሰጣል። ትንሽ አንበሳ አለን ምናምን ተው። ጆሲ ትሰጣለህ ወይ? ወላሂ አይሰጠኝም። ስንት ጊዜ አሸነፍኩት፣ አይሰጠኝም። ዘፋና የሚባል እኮ ኢንተርናሽናል የአፍሪካ ምን እኮ ጆን ዳንኤል ነው። ይሰጣል፣ ይበላል፣ ያስበላል። ይሰጣል። ተጫውት እንድሪስ ጀምር። አንደኛ ነው፣ ሁለተኛ ይበላል፣ ሶስተኛ አራት ይበላል። አንተ ትሰጠን ጆን ኖ ስቶፕ። አንተ ትሰጠን በአንተ ወህስነት ይይደው እሰጣለሁ። እሺ እሰጣለሁ። ይታይ ላይ ባገቢም እንደ ምን በቃ ሶ ሌትስ ጎ አነ ካንተ ነው የምፈልገው ጆን። ይሄ አይሰጥህም ወላሂ ኖ ይሰጣል። አንተ ብሽከርፋይ ቢግ አንበሳ አይሰጠኝም ወላሂ። እሺ እስጢፍስ፣ እሺ እስጢፎ ስለውቁ ስታመነዚኪ ነው የምትያለኝን ማን መጥቶ አጎረሰኝ? እኔ ማርያም ነው መልክ 3 ቀን በተከታታይ ቁርስ ምሰራት ገንፎ አስበልቶኛል። የለኝም እያለኝ እየወጣ ማለት ነው። አራስ የነበርሽ ጊዜ ይሄው መብራን ነው መልክ 3 ቀን ሙሉ በጣም የሚያሳዝን ሁኔታ ላይ ነው። አራስ ቤት ያለው ነው ከቤት የወጣሁት ገና እንኳን ሳልጠነክር እንኳን በቃ ማገዝ የምትፈልጉ ሰዎች ካላችሁ ዲኤም አድርጉልኝ። እሺ በምታረስበት ሰዓት እንደነገርኩ ማዘር ነበረች። 3-4 ሰራተኛ ያለው ደግሞ ውሸት ነው። እኔ ስታረስ ቤት ውስጥ አንድ ሰራተኛ አልነበረም። አንድ እናቴ ነች። የሱን ልብስ ታጥባለች። የሱን ልብስ እስከነ ውስጥ ልብሱ አይቀርም ስታጥብ። እናቴ ጫማውን ታጥባለች፣ ካልሲውን ታጥባለች፣ ምግብ ትሰራለች፣ እንጀራ ትጋግራለች። በቃ ቤት ውስጥ ማይሰራ ስራ የለም። እሷ ነች ሁሉንም ነገር የምትሰራ። ሰራተኛ የሚባል ነገር የለም። ስለዚህ እኔ ስታረስ ሰው አልነበረም። እሱ ሲናገር 5-6-7 ሰራተኛ ቀያይሬላት ቁጭ አድርጌ ነበር ማብላት። ውሸት ነው ይሄ። ምክንያቱም ስለሌላ ማለት ነው። ስታረስ ስቲል ሰራተኛ አልነበረም ቤት ውስጥ። እናቴ ነች እንደ ሰራተኛ ዝቅ ብላ ስታረሰኝ የነበረ። እንደዛም ሆኖ ግን እውነት ለመናገር እኔ ወልጄ ተኝቼ በመነጋታው ተነስቻለሁ። በቃ የሚያሳየው ፊት ትክክል ስላልሆነ እናቴ በጣም የሚገርም ነገር ከምትበለው ማለት ምጾም ይበልጣል። ለሷ ቅዳሜና እሑድም ጾም ነው። በጣም ከመሳቀቋ የተነሳ ማለት ነው።